ሰውን ለማዳን ሰው ካስፈልገው አንተ ሰው ነህ ወይ ነው። ድንግል ማርያም እኮ ሰው ናት የሚል ሰው ሰምታችሁ አታውቁ? እስኪ በሉ ሰው ናት በሉ ሰው ናት በሉ እንጂ። አዎ ሰው ናት፣ እኛ መልአክ ናት አለ። አንተ ግን ሰው ነህ። ከዛ የተነሳ ምስጢር ለማን ተገለጠ? ጥበብ ይለዋል ከሷ ነው የሚገኘው። ምስጢር ይለዋል ከሷ ነው የሚገኘው። በተለይም ልንገራችሁ ከአራት ወንጌላውያን ዮሐንስ ይበልጥ ስለ እግዚአብሔር ጽፏል። ለምን ቢባል እንዴ ጎበዝ ነው እኮ ነው። እንደ እባብ ትቢያ እየላሰ የኃጢአትን ትቢያ እየላሰ የሚኖር ትቢያ ኃጢአት ነው። ሰው ከእግሩ ያራገፈውን ትቢያ የሚልስ እባብ ነው። ቅዱሳን የናቁትን ኃጢአት ልቅም አድርጎ የሚሰራ ሰው ማርያም ሰው ናት ይላል። እንዴ እውነት እሱ ሰው ነው? ሴት አልተቆጠረችም። አሃ አሁን ይሄ እነ ፖለቲከኞች ምናምን እንደዚህ በሃይማኖት ፖለቲካ የሚሰሩ ሰዎች ንግዱ የከሰረ ሰው ሰባኪ ሆኖ መምጣቱ ነው። በግሉ እምነት መስርቶ ማለት ያ ሲያገኘው ሴቶች እናንተ አልተቆጠራችሁምና ወንጌል ሃይማኖታችሁን ነፍጓችኋል፣ እግዚአብሔር ሴትን አልቆጠረም ይላል። ጅል እንዳትሆኑ፣ እንደዛ አይደለም። ሴቶች ያልተቆጠሩት ሰው ካወቀው የማያውቀው ምስጢር በሐዋርያት ልብ አለ። ሌላ ልንገራችሁ፣ ሰው የማያውቀው ምስጢር በሐዋርያት ካለ መንፈስ ቅዱስ የመላባት ጥንተ አብሶ በደል ኃጢአት የሌለባት እግዚአብሔርን የወሰነች ለዓለም ዓለም የሆነውን ለእግዚአብሔር ዓለም የሆነች አብ ለአጽንኦ ወልድ ለተዋህዶ መንፈስ ቅዱስ እሷን ለመቀደስ በማይጸኑ ያደረባት ድንግል ማርያም የድንቁርና መድኃኒት ናት። ምስጢር ሲገለጥ እንዲያ ነው ጌታዬ። ማርያም ከሌለች ኢየሱስ የለም ማለት ኢየሱስ የስጋዌ ስሙ ነው። በቀዳማዊ ቃልነቱ ማርያምን የፈጠረው እሱ ነው። እንደገና ደግሞ ከማርያም ሲወለድ ኢየሱስ የሚል ስምን የያዘ እሱ ነው። ክርስቶስን የሚወልደው አልነበረ ማለታችን። ምስጢር እንዲገለጥልን እግዚአብሔር ይርዳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን በፈጠረው ፍጥረት ሁሉ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እናንተ ጀምሮ ሁላችሁም የቅድስት ቤተ ክርስቲያን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ? አቤት እንደምን አመሻችሁ? ጠንከር ላደረገው ብዬ አልሆንልኝ አላየችሁ፣ ሰውየው ደካማ ስለሆንኩ ማለት ነው። እንደምን አመሻችሁ? እዛ ወደ እንትን ውስጥ ድንኳን ውስጥ ያላችሁት ብትመጡ ጥሩ ነው፣ ወደዚህ ማለት ነው፣ እንዳይሰርቃችሁ በዚያው ማለት ነው። ጥሬ ሲወድቅ ጥሬ የሚለቅም ወፍ አለ አይደል? ወመጹ አዕዋፈ ሰማይ ወበልዕዎ ለምን ቢባል አፈር አልለበሰም፣ የሰማይ ወፍ መጥቶ ለቀመው። በልባችሁ የሚዘራውን ቃል እግዚአብሔር ሰይጣን እየነጠቀ እንዳይወስደው ቅርብ ብሎ ሰብስቦ መስማት ነው የሚገባው። እንጂ አሁን መቼም እዚህ ጋር ብር እያካፈልን ቢሆን አንድ ሰው በዛ አይቀመጥም። እናንተ እንደው ኧረ ተው እግዚአብሔር ከብር አያንስም። ተው እውነቴን ነው። ሌባ ይታዘባል አላሉ? ሌባው ማለት ነው ማወይ 100 ብር ጠፍቷት 3000 ብር የጠፋ ይተላል የመኪና ውስጥ ማለት ነው። ታይማ ሆይ ይላል ሰውዬው። እዛ 3000 ብር ነው ታይ 100 ነው ይላል። እዛ ብላችሁ እንግዲህ ሌባ የሚታዘባል እና እግዚአብሔር እኔ ራሱ ታዘብኳችሁ እና ተነሱ፣ ዳር ላይ ያላችሁት ወንበር በዚህ ጋር ይዛችሁ በዚህ ጋር ጥጉ መቱን ነው። ከዚህ ጋር ያላችሁት እዛ ተቆርጣችሁ የቀራችሁት ማለት ነው። እንደ እንትን ተቆርጣችሁ የቀራችሁት ነው። ወደዚህ ከመጣችሁ ትመጣላችሁ፣ ካልመጣችሁ እሺ ብትሉ ትመጣላችሁ፣ እምቢ ብትሉ ደግሞ ይለቅማል ማለት ነው። አጅሬ ይሄን ካልኩ ለመምህራችን ቃለ ሕይወት ያሰማልን፣ ለዘመሩ ወንድሞቻችንም ዝማሬ መላእክትን ያሰማልን። የተወሰነ ደቂቃ ነው የሚኖረን፣ ሰዓት ያልሞላ። በዚህ ደቂቃ ውስጥ መምህራችን በደንብ አድርገው አስተምረውናል። ከኔ ጋር የምናወራው ምስጢራዊ ይዘት ላይ ባለው ብቻ ነው እና እዛ ላይ የምንነጋገርበት የመልእክታችን ወንበሩን ይዛችሁ ነው፣ ዝም ብላችሁ ይዛችሁ ነው። ከኋላ የተቀመጡትን ሰዎች ተዋቸውና ነው ወደዚህ ጋር ዝም ብላችሁ ማለት ነው። ትታችኋቸው ነው እምቢ ካሉ ማለት ነው። እሺ የሰማችሁኝን እግዚአብሔር ይስማችሁ።
ያልሰማችሁኝንም ይስማችሁ። ይሰማናል ብላችኋል አይደል? እሺ አሁን እናንተ ላይ ዱላ ማስረዘም አልፈለኩም። ወደ ነገሬ ልሂድ። የትምህርታችን ርዕስ እኔ እናገራለሁ፣ እኔ ዝም እላለሁ፣ እንቆባሂሪ ይናገራል የሚል ይሆናል። እንደዚህ ሳይሆን እኔ ዝም እላለሁ፣ እንቆባሂሪ ይናገር ነው። እስኪ በሉ እኔ በሉ ዝም እላለሁ፣ ማን ይናገር? እኔ ምን እላለሁ? ማን ይናገር? ምን አላችሁ? መጀመሪያው እኔ ምን፣ ከዛስ አተበስብሳችሁ ከሆነ አላስተምርም። ይሄን ነው ማስዛችሁን ቢካላችሁ ማለት ነው። ስለዚህ ንገሩኝ፣ ምንድነው የትምህርቱ ርዕስ? እኔ ዝም እላለሁ። እንደዚህ አላልኩም። እውነቴን ነው፣ አዛኘን አላልኩም። እንደዚህ አይኔ በደንብ ንገሩኝ። ምንድነው? ማን ይናገራል? እኔ ምን እላለሁ? ማን ይናገራል? ተናገር ይዜ እንቆባሂሪ ወአንሰ አረምም ወበል እፎ ልደተከ ዋስታፍሮሙ ላላውያን በህላዌከ ከመ ያእምሩከ ሀዲገከ ምትሃተ ከንቶ። ሃይማኖተ አበው ዘቅዱስ ኤፍሬም ምዕራፍ 47 ቁጥር 19። ሃይማኖተ አበው ዘቅዱስ ማር አፈ በረከት ኤፍሬም ምዕራፍ ስንት? ምዕራፍ ስንት? 47 ቁጥር ስንት? ገብርኤል ማለት ነው 19። እንግዲህ ይሄ ነው ዋናው ሐሳቡ። ስለ ቅዱስ ኤፍሬም አልናገርም አላወራም ብዙ ማለት ነው። እንደ ሐሳብ ብቻ ሐሳብ ስሰጣችሁ አሁን የምንማማርበት መጽሐፍ በራሱ መጽሐፈ ሊቃውንት ተብሎ በቤተ ክርስቲያን ይገለጣል። መጽሐፈ ሊቃውንት ተብሎ የተጠራው መጽሐፍ አባቶቻችን ለመናፍቃን መልስ የሰጡበትና ከሃዲያንን ያሳፈሩበት ቃለ ምልልሳቸው፣ መናፍቃን የተነሱበት ሐሳብና መናፍቃን የተረቱበት መልስ ነው። ያ ነው ሃይማኖተ አበው የሚባለው። አንድ ሰው እኔን አሁን ሊሞግተኝ ቢፈልግ፣ እኛን ሊሞግተን ቢፈልግ ክርስቲያኖችን አንተ ማነህ ብለን ነው የምንጠይቀው። መጀመሪያ ማነህ ያስተማረህ? ማነህ ያስተማረህ? እስኪ በሉ ማነህ ያስተማረህ በሉ። ማነህ ያስተማረህ የሚል ጥያቄ ማቅረብ ዝም ብሎ መሰበክ ነውር ነው ማለት ነው። ማነህ ያስተማረህ ስንለው ያ ሰውዬ ወይ በአስፋልት የበቀለ ነው ወይ በአዳራሽ የበቀለ ነው። ከሁለት አንዱ ነው ማለት ነው። ያ ሲሆን በራችንን እንዘጋለን ማለት ነው። ቤተ ክርስቲያን ይህ ቅዱስ ኤፍሬም የቅዱስ ያዕቆብ የቅዱስ ኤፍሬም የማን ተማሪ ነው? የማን? የቅዱስ ያዕቆብ ነው። የቅዱስ ኤፍሬም የቅዱስ ያዕቆብ ተማሪ ነው። ቅዱስ ያዕቆብ ጥንተ ነገሩ እንደምን ነው ቢሉ የቅዱስ ኤፍሬም ይላሉ ተርጓሚያን አይደል? ጥንተ ነገሩ እንደምን ነው ቢሉ ኤፍሬም ለባሃዊ ኤፍሬም ሶርያዊ፣ ለባሃዊ በሀገሩ ሶርያዊ በግብሩ ተብሏል። ጥንተ ነገሩ እንደምን ነው ቢሉ ይህ ቅዱስ ኤፍሬም የያዕቆብ ዘስሩግ ደቀ መዝሙር ነበር አይደል? የሚለው እንዳላሳስተው አይደል? የያዕቆብ ዘስሩግ ነው አይደል? ሊቃውንቱ ችግር የለውም ካለም እዚህ ጋር ማየት እችላለሁ። የማን እንደሆነ ከጠፋኝ ማለት ነው። ይሄን አጥፍቼ መሄድ አልችልም። የማን ተማሪ ነው ቅዱስ ኤፍሬም?